ታሪካችን የሚጀምረው አራት ጓደኛሞች ፑል ቤት ሲተዋወቁ ነው። ከገቡም በኋላ ብሩክ የተባለው ወንድ ምስርን ለጓደኛው ለኃይሌና ለጸደይ ሲያስተዋውቃቸው ያሳየናል። በዛው ሰዓት ግን ምስርና ኃይሌ ሲጨባበጡም ለብዙ ደቂቃዎች ሲፋጠጡ እናያለን። ጉድበል ጎንደር። ብሩክም እኔ ዛሬ አምጥቼ የሚል መሰለኝ። አቤት ተበላህ። ከዛም በኋላ አረ ወደ ጨዋታው እንሂድ ይላል ብሩክ። እነሱም እሺ በማለት ፑል 2-2 ሊጫወቱ ይስማማሉ። ምስር ግን እኔ ከኃይሌ ጋር ነው ምገባው አለች። ፎንቃ ሳይገባላት አይቀርም። በዛ ትውውቅ የተጀመረ ጓደኝነት ፊልሙ 6 ወር ወደፊት ወስዶ ያሳየናል። ያኔም ታዲያ ኃይሌና ምስር ተጋብተው አብረው እየኖሩ እንዳለ እናያለን። እነሱ ግን በዛ ሰዓት ሾው እያዩ እሷ መላጣ ወንድ እንደምትወድ ስትነግረው እየቀና በመሃል ማብራቱ ይጠፋል። እሱም ሲናደድ እናያለን። እሷም ይጥፋ እኔ አዝናናለሁ ብላ እየዘፈነች ታዝናናው ጀመረች። በንጋታውም እሱ ወደ ሥራ ቦታ ሲሄድ 2 ባልና ሚስት እሱ ጋር መጥተው እሱን አጥተው ሲወጡ እዛው መንገድ ላይ ይገናኛሉ። የሱ 2 ጓደኛሞች ብሩክና መክብብ ስለ ባልና ሚስቶቹ ሲከራከሩ ኃይሌ እንዴት እንደሚዋደዱ ብሎ ሲነግራቸው አረታው እስቲ ብሎ ብሩክ ለኃይሌ መክብብ አንሶላ እንደተጋፈፋት ይነግረዋል። ኃይሌም ደንግጦ ምን ይላል። አንተ ባለጌ ሲለው መክብብም አዎ ነኝ ይለዋል። የሌባ አይነ ደረቅ። ከዛም በኋላ የሚወዳትን ሚስቱን መጠራጠር ይጀምራል። መክብብን ቁጭ አድርጎ ለምንድነው ሴቶች ባሎቻቸው ላይ የሚማግጡት ብሎ ጠየቀው። እሱም ባለቤቱን የማይንከባከብ ወንድ ሳይ እናደዳለሁ ብሎ ሴቶቹ ለምን ሌላ ወንድ እንደሚፈልጉ ነገረው። ኃይሌም ከዛ ሰዓት ጀምሮ ሚስቱን መጠራጠር ጀመረ። በጓደኞቹም ለማስፈተን አሰበና ሚስቱን ምስርን መክብብን ወደ ቤቱ ላከው። መክብብ ለጓደኛው ሲል የጓደኛው ሚስት ጋር ወይን ይዞ ሄደ። ከዛ ቁጭ ብሎ መክብብ እሷን ትኩር ብሎ ማየት ሲጀምር ለምን እንደመጣ አውቃለሁ ብላ ከላይ ቲሸርቷን አውልቃ ና ልብስን አውልቅ ስትለው ደስ ብሎት ልብሱን ሲያወልቅ እየነካካች መኝታ ቤት አስገባችው። እሱም አገኘው ብሎ እየተገፋ ወደ መኝታው ቤት ሰተት ብሎ ገባ። ቆይ አንዴ መጣው ብላ የመኝታ ቤቱን በር ቆለፈችበትና ባለቤቷ ኃይሌ ጋር ደውላ ጠራችው። እሱም እየሮጠ በወጥመድ የተያዘች መስሎት ሲናደድ ምንድነው ብሎ ጠየቃት። እሷም ግባና እይ ወደ መኝታ ቤት ትለዋለች። እሱም ሮጦ ሄዶ መክብብን እየደበደበው የሰሩት ሥራ እንዳይታወቅባቸው ድራማ መስራታቸውን ይቀጥላሉ። ኃይሌም ደስ ብሎት ነገር ግን አሁንም በእንቅልፍ ልቡ እንደገና መጠራጠር ይጀምራል። እሷ መጽሐፍ ማንበብ ስለምትወድ መጽሐፍ ታነባለች። እሱ ደግሞ ጸሐፊው መላጣ ስለሆነ ይቀናል። ከዛ በእንቅልፍ ልቡ እናቱ እሱን የወለደችው ከአሰሪው መካሻ እንደወለደችው ለጓደኛው ብሩክ ሲነግረው እናያለን። ይህንንም የሚያደርገው እንዲረዳውና ለሁለተኛ ጊዜ እንዲፈትንለት ነበረ። ብሩክም እሺ ብሎ ሐሳቡን ተቀብሎ ለ15 ቀን ሊፈትናት ሄደ። እሷም እሱንም ቤት አስቀምጣ ለባሏ ለኃይሌ ደውላ ጓደኛው ብሩክ ቤት እንደመጣ ነገረችው። እሱም እኔ ስለሌለው ሊያይሽ ይሆናል አላት። ጽሑፉንም ያግዝሻል ሲላት እሺ ብላ ተቀበለችው። እሱም በዛ ሰዓት ከጓደኛው መክብብ ጋር ግሮሰሪ ቁጭ ብሎ እየጠጣ ያሳየንና መክብብ ብሩክን ምን ያህል ታምነዋለ ብሎ ጠየቀው። እሱም ችግር የለውም ብሎ ገፋበት። ከዛም ለጸደይ ጓደኛው ሆቴል እንደሚይዝ ሲነግራት ተው ለኔም ላንተም የኔ ቤት ይበቃል ብላ ቤቷ ወሰደችው። ቡናም አፍልታ ትንከባከበው ጀመረች። በዛው ሰዓት ደግሞ ብሩክ ምስርን ለምትሰራው ጽሑፍ እያገዛት እናያለን። በንጋታውም ኃይሌ ወደ ሥራ ሊሄድ እንደሆነ ለጸደይ ነግሯት ሊሄድ እየጠራት
መኝታ ቤቷ ሲገባ ጭኖቿን ያያል። በዛውም ሰዓት ቀና ሲል ደግሞ ሚስቱ የምታደንቀውን ሰው ግድግዳ ላይ ተለጥፎ ሲያይ በሐሳብ ይሄዳል። ከዛም ሶስቱ ጓደኛሞች ለሶስት ሆነው ሲጨዋወቱ እናያለን። በዛውም ሰዓት ብሩክና ምስር ቡና እየጠጡ ሲጨዋወቱ እናያለን። ከቆይታም በኋላ ቁጭ ብለው ከዚህ በፊት ያደርጉ የነበረውን ነገር ብሩክ ያነሳባታል። ከዛ በመሃል ስልክ ይደወልና ወደ ውጪ ስልኩን ለማውራት ብሩክ ይወጣል። ደዋዩም ኃይሌ ነበረ። ፈትንልኝ እንጂ ፍቅር አስይዛት ነው እንዳልኩ ብሎ እራት ጋብዛት አለው። ከዛ ሆቴል ውስጥ ቁጭ ብሎ ይከታተላቸው ጀመር። ከዛም የት ነው ያለሽው ብሎ ሲደውልላት ዋሸችው። ለምን ዋሸሽው ሲላት ብሩክ እንዳይናደድ ብላ እንደሆነ ለብሩክ ነገረችው። ከዛም ኃይሌ ተናዶ ስለነበረ ጸደይ መኝታ ቤት ሄዶ የሆነውን ሁሉ ነገራት። እሷም እያጽናናችው አቅፋ አብራው ሌሊቱ ነጋ። ብሩክም ለኃይሌ ደውሎ ከሚስቱ ጋር እንዳደረ ነገረው። ጸደይም ተው ሂድ እያለች ወደ ሚስቱ እንዲሄድ ትነግረዋለች። በዛም ሰዓት ምስር ከመኝታ ቤት ስትወጣ ብሩክም ሶፋ ላይ እንደተኛ እናያለን። ከዛም ምስር ከቤት እንዲወጣ ነግራው ከቤት አሰናበተችው። ባሏም ኃይሌም በድጋሜ ላከው። እሱም አሁንም በፈጣጣው ወይን ይዞ ሄደና ይቅርታ ብሏት ወደ ቤቷ ገባ። ለጸደይ የእናቱ ሥራ እንደሆነ እናቱም አባቱ ላይ እንደማገጠች ስለሚያውቅ ሚስቱም እንደዛ እየመሰለችው እንደሆነ ሲነግራት ጸደይ ደግሞ እመናትና ኑር ብላ ነግራው አበባ ገዝታ ወደ ቤቱ ላከችው። በሩ ላይም ደግሞ ባለ ኮፍያው ኮፍያዬን አንጣ ብሎ ተቀብሎ ወደ ቤቱ ሲገባ ያላሰበውና ያልገመተው ነገር ተከስቶ ሚስቱን አጣት። ያው እንግዲህ ከዚህ ፊልም በጣም ብዙ ነገር እንደምትማሩ እርግጠኛ ነኝ። መልሱን ማወቅ የማትፈልጉትን ነገር አትጠይቁ ይሉናል። ዝም ብላችሁ ታያላችሁ አይደል? አረ ቪዲዮን ላይክ አድርጉልን። አዲስ ጀማሪዎች ስለሆንን አካውንታችንን ሰብስክራይብ አድርጉልን። ይህን ቪዲዮ ሰርቶ ወደ እናንተ ለማቅረብ አንድ ቀን ሙሉ ነው የፈጀብን። ደግሞ ሐሳብ አድናቆታችሁን ኮመንት ላይ አጋሩ። በቀጣይ እስከምንገናኝ መልካም ቆይታ ይሁንላችሁ።